ጤና ይስጥልኝ ክቡራትና ክቡራን እንደምን አላችሁ? ነጻነት ዘነበ ነኝ ከዱባይ። ዛሬ ባጭሩ ላስተላልፍላችሁ የምፈልገው መልእክት ምናልባት አብዛኞቻችን በህይወታችን የምንፈልገውን ነገር ለማግኘት ደስታን፣ ፍቅርን፣ ሰላምን ወይንም ደግሞ ኑሯችንን ማሸነፍ ሊሆን ይችላል ወይም ህልሞቻችንን ማሳካት ሊሆን ይችላል። ለዛ ብዙ ጊዜ የምናማክራቸው ሰዎች የምናዳምጣቸው ሰዎች አሉን። እነዚህ የምናማክራቸው የምናዳምጣቸው ሰዎች በብዛት ከምንወዳቸው ነው የምንጀምረው። ከጓደኞቻችን ሊሆን ይችላል ወይም ከቤተሰቦቻችን ወይም አብረውን ከሚሰሩ ሰዎች ወይም በሌላ መልኩ ከምናገኛቸው ሜቢ ሶሻል ሚዲያ ላይ በብዛቸው አሁን ያለው ጄኔሬሽን በተለይ ሶሻል ሚዲያ ላይ ስለሆነ በብዛት ያለነው በሶሻል ሚዲያ ላይ የምናውቃቸውን የቅርብ ብለን የምናስባቸውን ሰዎች እናማክራለን። ይህንንም በምናማክርበት ጊዜ እንግዲህ ችግሮቻችንን ካዳመጡን ነግረን መፍትሄ እናገኛለን ብለን እናስባለን። ስለዚህ ዛሬ ርዕሱ እንደሆነ የምፈልገው የሚመራን አንፈልግም በሚል ግልጽ ነው። የሚመራን እንዴት? ሁላችንም ሊደር ያስፈልገናል። ኦፍ ኮርስ የተወሰነ ቦታ ላይ እኛ እንመራለን፣ ሌላ ቦታ ላይ ደግሞ ተከታይ እንሆናለን ማለት ነው። ስለዚህ የሚመራን አንፈልግም ምን ለማለት ነው? እንግዲህ ከስር ምን አድርጉልኝ ወይም ደግሞ እንደ ሰብታይትል ወደ ገደል በሚለው እንያዘው። እውነትም ወደ ገደል የሚመራን አንፈልግም። እንዴት እንደሚወደቅ የሚያሳየን፣ ችግር እንደሆነ የሚያሳየን፣ መከራ እንደሆነ የሚያሳየን ወይንም ደግሞ ያሰብነውን ህልም ለማሳካት የምናደርገውን ጥረት ይቅርብህ፣ በዚህ ጋር ጉዳት አለ። ብዙ ሰዎች የሚያማክሩን ሰዎች አብዛኛው የምንወዳቸው የቅርብ ሰዎች ናቸው። ተው ይቅርብህ፣ ምክንያቱም ልትወድቅ ትችላለህ፣ ልትከስር ትችላለህ፣ ምክንያቱም ላይሳካልህ ይችላል፣ ምክንያቱም አደጋ ሊኖረው ይችላል። ብዙ ጊዜ መጠንቀቅ ትክክል ይመስለናል። ስለዚህ አብዛኞቻችን ምክር የምናዳምጠው ከማን ነው? በዛ በጉዳዩ ላይ በምናማክራቸው ጉዳይ ለምሳሌ የትዳር ጉዳይ ከሆነ ወይም ደግሞ የፍቅር ጉዳይ ከሆነ በፍቅር ህይወቱ ስኬታማ የሆነን ሰው በማማከር ፋንታ የምወደውን ብዙ ጓደኞቹ ጋር የተጣላውን አንድ ጓደኛዬን ባማክር ሊነግረኝ የሚችለው ጥንቃቄ ብቻ ነው። የሰው ልጅ ደግሞ እየተጠነቀቀ ማሰብ ከጀመረ አትጠንቀቁ አይደለም፣ እየተጠነቀቀ መራመድ እንጂ ባሉበት መቆም። የሰው ልጅ ባለበት መቆም ከጀመረ ወደ ገደል መሄድ ማለት እሱ ነው። ምክንያቱም ዓለማችን እንቅስቃሴ ውስጥ ያለች ነች። ስለዚህ የተሻለ ውሳኔ እየወሰንን እየሞከርን እየወደቅን እየተነሳን ወደፊት እንሄዳለን። ዋናው ስህተት ሰርተን ኢሪቨርሰብል የሆነ የማይቀለበስ ምናልባት ህይወትን የሚያጠፋ ምናልባት አደጋ የሚያደርስ አካልን የሚቆርጥ ወዘተርፈ እንደዚህ አይነት የህሊና ቁስል የሚሆን ስህተት አንስራ እንጂ ስህተት አለ ተብሎ ሳይሰራ አይኖርም። ወይንም ደግሞ ምንድነው የሚባለው? አስፈሪ ህልም አለ ተብሎ ሳይተኛ አይታደርም። ስለዚህ ተጠንቅቆ ምን ማድረግ አለብን? መስራት ያስፈልጋል። ስለዚህ የሚመክረን አንፈልግም ወይም የሚመራን አንፈልግም። የሚመራን አንፈልግም ምን የሚያደርግ ምን አይነት አመራር? ወደ ገደል ለመሄድ እኔ ብቻዬን በቂ ነኝ። በማህበር መደራጀት አያስፈልገኝም። ለመፍራት ብቻዬን በቂ ነኝ። ጓደኛ አያስፈልገኝም። አማካሪ የሚያስፈልገው ለምንድን ነው? አንድ ሰው አማካሪ እኮ የሚባለው እንዴት አድርጌ እንደምሻገር ሲያሳየኝ ነው እንጂ እንዴት አድርጌ መሄድ እንደማልችል ለማሳየትማ እኔ ራሱ መጫነስኩ ለራሴ። ስለዚህ የሚመራን አንፈልግም ወደ ገደል ማለት ባሉበት መቆም፣ አለመወሰን፣ ፈርቶ መቅረት፣ ይህ ወደ ገደል መሄድ ይባላል። ስለዚህ በህይወታችን አንደኛ አማካሪዎቻችን እነማን ይሆኑ? ያሳኩ የተለወጡ ሰዎች። የተለወጠ ማለት በገንዘብ ብቻ አይደለም። ችግሮቻችን የጤና ሊሆን ይችላል። በጤና ህይወቱ ጥሩ ምሳሌ የሆነ ጤናውን በመጠበቅ ጭምር ምሳሌ የሆነን ሰው ማማከር አለ። ካጣው እንደዚህ አይነት ምሳሌ የሆኑ ሰዎች መጽሐፍ ጽፈዋል። መጽሐፍት አማካሪዎቻችን መሆን አለባቸው። ምን አይነት መጽሐፍ መምረጥ አለብን? የምፈልገውን ውጤት ያገኘ ጸሐፊ የጻፈውን መጽሐፍ ለራሴ ማንበብ። ዛሬ መጽሐፍ ኢንተርኔት ላይ ዳውንሎድ ማድረግ እንችላለን። ወጣ ብለን ገዝተንም እንደዚሁ ማንበብ እንችላለን። ስለዚህ የሚመራን አንፈልግም ወደ ገደል። ለስኬት
የሚመሩን ሰዎች በአጠገባችን አማራጭ አብዛኞቻችን የለንም። ስለዚህ ወደ ስኬት የሚመሩን ሰዎች ለማግኘት የስኬታማ ሰዎች ታሪኮች የተጻፉት ለዚህ ነው። ያንን አንብበን እያለን እንድናደንቃቸው ሳይሆን በምን አይነት አስቸጋሪ ሁኔታ ውስጥ ምን አይነት ውሳኔዎች እንደወሰኑ እያየን በዛ ሁኔታ ውስጥ ያለን ሰዎች እንደነሱ እየወሰንን ስንሄድ እንደነሱ አይነት ውጤት እናገኛለን። እነሱን እንሆናለን ማለት አይደለም። የምንሆነው ራሳችንን፣ ምክንያቱም ህልማችን የራሳችን ስለሆነ። ይህን ይመስላል። የሚመራን አንፈልግም ወደ ገደል፣ የምንፈልገው ወደ ስኬት፣ ወደ ሀብት፣ ወደ ፍቅር፣ ወደ ሰላም፣ ወደ ህብረት፣ ወደ መተጋገዝ እንደዚሁም ወደ ብልጽግና የሚመራን ነው። ሁላችንም የሚመራንን በጥንቃቄ እንምረጥ። አለበለዚያ ሰዎች ስለወደድናቸው ቢያማክሩን የምናገኘው ውጤት የምንፈልገውን አይሆንም። የምንፈልገውን ውጤት ለማግኘት የምንፈልገውን ውጤት ያገኙ ሰዎችን ማማከር እንጀምር። ያኔ የሚመሩን ሰዎች ትክክል ይሆናሉ ማለት ነው። መልካም የስኬት ጊዜ